ሳይሆንልሽም ብዬ አውቃለሁ። በጣም ብዙ እንዳንቺ አይነት ድምጾች ሰምቻለሁ እና መለየት አልችልም። የኔ ፍቅር ለክፉ ነው ማስተናግደው። በቀን ውስጥ እንግዲህ የእያንዳንዳችሁ ድምፅ ጆሮዬ ላይ ተቀርጾ አይቀርም። እሱ ልክ ነሽ። ያው በሌላ ታኪም ያለው የቀረኝን ነገር ብቻ ዝም ብዬ ሁሌም በአይምሮ ውስጥ ለሀቡዬ ልንገርና ከዛ በኋላ አቆማለሁ እላለሁ። የደረሰብኝ አንዳንድ ታሪኮች ላወራልሽ እፈልጋለሁ። ሰቦቱ ናት። ሰቦቱ ስምሽ የተለየ ነው። አይ ቲንክ አንቺ ልጅ የማስታወስሽ መሰለኝ። ግን ጋይዝ የምር የኔ የመርሳት ደረጃ ላይ በጣም ኦቨር እንደደረሰ እያረጀው ስመጣ አይምሮ በጣም እየረሳ እየመጣ ነው። እሺ ምን ነበር ከዚህ በፊት ገብተሽ ያወራሽው? እኔ በነገራችን ላይ በኦሪጂናሉ አካውንቴ ነው የምመጣ። ታውቂያለሽ፣ የውሸት ታሪክ እንኳን አይደለም። ያለ ቪዲዮ ያለ ብዙ ነገሮች ያለ እና ድጋሜ ደግሞ በሌላ ታሪክ መጣሁልሽ። እሺ የኔ ውድ እየሰማሽ ነው። ጓደኛ ነበረኝ 2014 ላይ ያኔ እንደ ትምህርትም ይሆናል ብዬ አስባለሁ። እንዲህ በአጋጣሚ ፍቅር ጀመርን። ፍቅር ጠየቀኝ። ፍቅር ጀመር። መጀመሪያ የሰፈርሽ ያኔ ተዋወቃችሁት? በምንድን ነው የተዋወቃችሁት? አረባ ካሎ ተዋወቅና ብዬ ወደ መናሃራ ልሄድ ስል መናሃራ ደርሼ ምሳዬን በልቼ ሳንቲሙን ጨረስኩና ግን አካውንት ይዤ ነበረ። ምሳዬን በልቼበት ሳየው ቦርሳዬ ባዶ ነው። መናሃራ አካባቢ ደግሞ ከፊት ለፊት ሱቅ ባንክ ቤት ስላልነበረ ምንም አማራጭ አላገኘሁትም። በእግሬ ሄድኩ። ያኔ ወደ ገበያ የሚል ባጃጅ ነበረ። ከዛ ሰርክል ስንት ነው ስለው 10 ብር አለኝ። ላ ኖ ገበያ ነው 10 ብር ያለኝ። ሰርክል 5 ብር ነበረ፣ ግን ሰርክል አልጭንም አለኝ። እኔም ብር ስላልነበረኝ እባክህን እኔ አሁን ብር ስለሌለኝ ሰርክል ላይ አውርደኝና ብር እሰጥሃለሁ አልኩት። ችግር የለውም ገበያ ድረስ ወስድሻለሁ አለኝ። በዚሁ ተዋወቅን ማለት ነው። እንዳለው ገበያ ድረስ ወሰደኝና ባንክ ቤትም አትሂጂ ችግር የለውም አለኝ። በሌላ ጊዜ ትሰጭኛለሽ። ስለዚህ 10 ብሩን ማረሽና ልብሽን አቀለጠው። 10 ብርን 10 ብርን የሚያህል የባጃጅ ሹፌር 10 ብርን የሚያህል ነገር ሲምርሽ ልብሽ ደነገጠ። ማመን አልቻልሽም። ከዛ በዛ ወደደ። ኖ ልክ ነሽ። በመጀመሪያው ራሱ ልቤን አቀልጦታል። ከስንቶች አልፌ ነው ምናምን ይስባል። በጣም የሚስብ ሰው ነው። ለምን እንደወደድኩት አላውቅም። እንግዲህ ወደድኩ። ያምራል። ለምን እንደወደድኩት ራስ አላውቅም። ቆይ የባጃጅ ሹፌሮች ሁሉ ስለሳበው እነዚህ ተረኞቹን አልፈሽ እሱ ጋር ሄደሽ እሱን ውሰደኛልሽ። በትክክል አውዬ፣ በትክክል እንደዛ ነው የሆነ። እሺ በጣም ያምራል ማለት ነው ይሄ ባጃጅ ሹፌር። እሺ ብዙም አይደለም ግን ይሆናላ። ፍቅር እኮ መልክ ብዙም አይመርጥም። ወንዳ ወንድ ነገር ነው። ከዛ በቃ እኔ እንጃ ምኑ እንደሳበኝ ልንገርሽ። ጸጉሩ ነው ያሳበኝ። የሆነ ብቻ ስታይሉ ደስ የሚል ልጅ ነው። ጸጉር ለወንድ ምን ያደርጋል እናቴ? አላውቅም። ዋናው ይኑረው እንጂ። እሺ አላሰብኩም። ያኔ ይኑሮ አይኑሮ ላይፉ ምን እንደሆነ አላውቅም። ያኔ እኔ ያሰብኩት ሚስት አይደለም እናቴ። ዋናው ይኑረው ያልኩሽ ይሄንን ነው። ሚስት አይደለም። ልክ ብለሻል አቡዬ፣ ልክ ብለሻል። ነገር ግን እኔ በወቅቱ ምንም ላይ አልነበረም ትኩረቴ። ደስ ስላለኝ ብቻ ያኔ ከሱ ጋር የምቀጥል መስለኝ ነበረ። በጣም ደስ አለኝ። ውስጥ የደነገጠበት ገባሽ። ከዛ ደረስን። ባንኩ ጋር ስንደርስ የት ሀገር ልጅ ነሽ አለኝ። ሰፈሩን ነገርኩት። እሱም የራሱ ሰፈር ነገረኝ። ግን ትንሽ ርቀት አለው። ያኔ የ30 ደቂቃ በጋሪ በባጃጅ ምናምን 30 ደቂቃ ይሆናል። ርቀታችን ብዙም አይደለም። ስለዚህ ጥሩ ነዋ የሀገሬ ልጅ ነሽ
አለ። ጥሩ ነው አልኩት። እኔ እኮ የአንቺ ሰፈር እኮ እኔ ዘመድ አለኝ አለኝ። እንግዲህ ፈጣሪ ሲያዋርዶኝ ማን ነው አልኩት። ነገረኝ። እሱ የነገረኝ ዘመድ ለእኔም ዘመድ ነው አቡዬ። እሱ የነገረኝ ዘመድ ለእኔም ዘመዴ ነው። ከዛ በጣም ጥሩ ታዲያ እኔ እናንተ ዘመድ እንሆናለን አልኩት። አይ ማጣራት ይሻላል፣ ሊሆን ይችላል፣ በጣም ደስ ይላል፣ ግን አጣሪ አለኝ። ለምን አንተ ቤተሰብህን አትጠይቀውም እላለሁ። እኔ ብዙም ስለማይመቸኝ ነው ኔትወርኩ ምናምን ስለማይሰራልኝ አንቺ ቤተሰብሽን ጠይቂ አለኝ። ኦኬ ብዬ እኔም ቤተሰቤን ጠይቃለሁ። ታዲያ ስልክ ቁጥር አልኩት። እኔን ስልክ ቁጥር የጠየቅኩት በነገራችን ላይ። ከዛ ስልክ ቁጥሩ ሰጠኝ። ብዙዎቹ ኮመንት ላይ እየሳቁ ነው። ስልክ ቁጥሩ ሰጠኝ። ኮመንቱን አትይ አንቺ፣ ጣራ ግድግዳ እያየሽ አውሪ። አትይ ኮመንቱን። ችግር የለብኝም፣ ብስቁም ችግር የለብኝ። አንቺ ቀስ እያልሽ የምታወሪ ኮመንት እያነበብሽ ነው። በኮመንት መሰረት ታሪኩን ልትጨምሪ ልትቀንሺ ነው እንዴ ኮመንት የምታዩ? ኮመንት አትይ። ከዛ በቃ መደዋወል ጀመር። ቤተሰብ ስጠይቆ ፍቅር ዘመድ አይደለንም ግን ጋብቻ ነን አለኝ። የእነሱ ቤተሰብ እና የእኔ ቤተሰብ ተጋብቷል ግን ዘመድ አይደለንም አለኝ። አባቴ ማለት የጋብቻ ቅርርብ ማለት ነው እንጂ ዝምድና የለንም አለኝ። እኔም ደስ አለኝና ዝምድና የለንም ጋብቻ ነው አልኩት። እንደዛ ከሆነማ ጥሩ ነዋ ወድጄሻለሁ አለኝ አቡዬ። ከዛ ምንም ብዙም አልፈጀውም። እሺ በቃ ከሆነ ጥሩ እንተያይ ተባባል። ጥሩ አልኩት። ያው መጀመሪያ የምፈልገው ይሄ ስለነበረ ማለት ነው። ከዛ ልክ በተዋወቅን በወሩ ማለት ዱባይ መጣልኝ። ግንቦት በ11 ተዋወቅ። ግንቦት በ11 ሰኔ በ11 እኔ ቃይን ጭኜ ሰኔ በ12 በረራዬን ጀመርኩ። ያኔ ሄድኩ ወደ ዱባይ መጣው ማለት ፍቅር ላይም እያለን እየተጨቃጨቅንም። በነገራችን ላይ በዚህ አጋጣሚ እነዛ ዘመዱ ነገረኝ እንጂ የእናቱ ስም ነገረኝ እንጂ በዚህ አጋጣሚ ጓደኞቼ፣ ወንድም እህቶቼ ተጠንቀቁ። ሲተዋወቃቸው ሰዎች በኦሪጂናል ስም ማይተዋወቃለ። ትክክለኛ ስሙን አልነበረም የነገረኝ አቡዬ። ትክክለኛ ስሙን አይደለም፣ ፊደል እንኳን አይገናኝም። እሺ ያልኩትና እኔም ያንን ስም ይዤ ዘመዳችን አለ ለሱ ቅርብ ዘመድ ለኔ የሩቅ ዘመድ ከኔ ጋር አብሮ አደገ። ከሱ ጋር ግን አብሮ ያላደጉት ግን የሩቅ ዘመድ ያኔ ርቀት ነው እንጂ ዝምድና ለሱ ነው የሚቀርበው። ከዛ ይሄን ልጅ ታውቀዋለህ እንደ ብዬ ፎቶ ሼር አረኩለት። አዎ አከሌ እኮ ነው አለኝ። እንዴ ስሙ እኮ አከሌ አይደለም አከሌ እኮ ነው ስለው አይ ኖ ስሙ አይደለም አለ። ስሙ ይሄ አይደለም ስለኝ እኔም ዝም አልኩት። ይሄ ነገር ምንድን ነው ብዬ ግራ ተጋብቼ ዝም። ወዲያው ሳልሄድ በፊት ነው እንግዲህ ተዋውቄ ሳምንት ሳይሆነኝ ነው ኦሪጂናል ስሙን ያገኘሁት። ትክክለኛ ሀገሩንም ትክክለኛ ሰፈሩን አልነበረም የነገረኝ። ትክክለኛ ቀበሌ ሳይሆን ሌላ ቀበሌ ነበር የነገረኝ። ከዛ ሰፈራችሁም እንዲህ ይባላል ስሙም እንዲህ ይባላል ዘመዴ ነው አለኝ። ዘመዴ ማኑንማ አውቄያለሁ ግን ስሙና ሀገሩን ለምን ዋሸኝ እላለሁ። አይ ዝም ብሎ ነው አለኝ። ኦኬ አልኩት። ምንም አያጣላንም ብዬ እያወራሁት እሱም እያወራኝ ታዲያ ከኋላው አጣራልኛ ወንድሜ አይደለህ አልኩት። እሱ ከኋላ ሲያጣራ እኔም የሩቅ ዘመዴ ነው ቆይ ላጣራ አለኝ። መጥቼ እዚህ 4 ወር ሲሆነኝ ባለትዳር መሆኑን ነገረኝ ልጁ። ባለትዳር እኮ ነው አለኝ። አንቺ የምትወጂው ልጅ ባለትዳር ነው አግብቶ ወልዷል አለኝ። እሱ አልኩት። ምን ወለደ ስሎ መንታ አለኝ። ወንድና ሴት መንታ ስልን በጣም ገረመኝ። ከዚህ በፊት ምስለኝ ነበረ እህቴ ልጅ አላት የእህቴ ልጅ ታሞ ምናምን ይለኝ ነበረ። ታዲያ መንታ ናችሁ 2 ናችሁ ስለኝ ምንድነው መንታ ናችሁ ስለ አዎ መንታ ናችሁ አለኝ። ስለዚህ ታሪክ ነበረኝ አውቃለሁ ማለት ነው። የእህቱ ልጆች እንዳይሆን ስለ አይደለም የራሱ ልጅ ነው። እሱ ደግሞ ያለኝ ወንድና ወንድ ነው ያለኝ። ዘመዴ ደግሞ ያለኝ ሴትና ወንድ ነው ያለኝ።
አሀ ይሄ ነገር ምንድን ነው ተመሳሰለብኝ ብዬ ወዲያው ደወልኩለትና ውዴ እስቲ የእህትህ ልጆች አደጉ እንዴ ስለው አዎ አደጉ አለኝ። እስቲ ፎቶውን ላክልኝ እኔ እኮ ልጆች በጣም ነው የምወደው ስለው በጣም ጥሩ አለኝና እሱም ሳይንገዳ እንትን ሳይለው ወዲያ ፎቶውን ላክልኝ የልጆቹ ፎቶ ማለት ሳየው ወንድና ሴት ናቸው። ሳየው ገና 4 ወራቸው ነው። ገና አራስ ናቸው ማለት ነው። እኔና እሱ ስንተዋወቅ ሚስቱ የ1 ወር ናት ማለት ነው። ወይ ጉድ አልኩትና በጣም ጥሩ ብዬ እና እሱ እኮ የእህቴ ልጅ ነው ስለነበረው የራሱ ልጅ ነው። አዎ እኔ እህቱ እኮ 2009 ድቃላ ወልዳለች። ይሄ የራሱ ልጅ ነው አለን። እሱም ደግሞ የእህቴ ልጅ ነው ያለኝ። ይቅርታ ቃልሽን አስተካክል። ዲቃላ አይባልም። ዲቃላ ስድብ ነው። ያለ ጋብቻ ያለ ትዳር ነው። አዎ ያለ ጋብቻ። አዎ ያለ ጋብቻ። በትክክል ልክ ነሽ አውዬ ልክ ነሽ። እና 2009 ነው ተማሪ እያለች እንደዚህ ወለደች እና እንትን ያለ የልጁ አባት ካዳት አለኝ። በጣም ጥሩ አልኩትና እኔም ሴፍ ያረኩት አቡዬ ይሄ ሰው በቃ ሊበቀለኝ ነው የመጣ ብዬ እንጂ ብዙም አላዘንኩበትም። በእህቱ የተጎዳ ነው ብዬ ብዙም ዝኔታ ውስጥ አልገባም። ከላስ ያኔ እህቱ ያስወለዳት ለከዳት። አንቺ ምን ቤት ነሽ? አንቺን የሚበቀልሽ ጉድ ፈላ። ግራ ገባኝ አቡዬ ግራ ገባኛ። ኧረ በእናትሽ ቆይ እናንተዬ ሰምታችኋል? እህቱ ያ ወንድ አስረግዞ ስለከዳት እሱ አንቺ ወንድምሽ አይደለ እህቱን ያስረገዘው? እኔም ይሄን ነው ያልኩት። ምንድን ነው አንቺ የሚበቀለው በእህቱ? እኔም ይሄን ነው ያልኩት። ምክንያቱ ይኸውልሽ አቡዬ በጣም ሴት ያበዛል። እንደሰማሁት አንድ ሴት ብቻ አይደለም ከአንድም ከሁለትም ሶስቴም አስረግዞ እሱም ክዷል ተባለ። እኔም ወደ ራሴ ማመጣሁት ገብትሻል። በጣም ብዙ ሴቶች ህይወታቸውን አበላሽተዋል። በራሱ ሴቶቹ ቆይ እኔ ምን አውቃለሁ አቡዬ። አንድ ወንድ የእሱን እህት አስረግዞ ስለተወ ሌሎች ሴቶች ምን አግብቷቸውን እያስረገዘ የሚከዳቸው ማለት ያስረገዛቸው ሴቶች እህቱን ያስረገዘውን ሰውዬ እህት ናቸው አይደለም። ያኔ ለምን እንደሚያደርገው አላውቅም። ከዚህ በፊት ራሱ ከ3 በላይ እንደዛ ትቷል አሉ። በአንደበቱም ነግሮኛል። እንዲህ አርጌ አውቃለሁ አለኝ። ስታዩ እንደዚህ አይነት ሰው አይመስልም። ምስኪን ነበረ። ያኔ ምንም እውነት ክፋቴ ኖሮት አይደለም፣ ግን የሆነ ጊዜ ላይ በጣም አደጋ ላይ ጥሎሽ ነው የሚሄድ አሉ ብቻ ሳይሆን እርግጠኛ ራሱ ልጁ ራሱ በቃ እንደዛ አይነት ነው። በምናወራበት ጊዜ አንዳንድ ቃላቶቹ ሲሰርቆ ከአንደበቱ በጣም አደገኛ ሰው ሆነብኝ። ገባሽ? በነገራችን ላይ እስካሁን እወዳለሁ፣ አልጠላሁትም። ምንም የጠላሁት ነገር የለም። ለካ ሚዩት ነኝ እያወራሁ ነበር። ዋናው እንኳን ሳትበይ ያወቅሽ። ዞሮ ዞሮ አንቺ ምንም ሳትበይ ወጣሽ ከዚህ ግንኙነት አይደል? ልክ ነሽ አቡዬ። ግን በጣም ብዙ ጥረት አድርጌያለሁ ከዚህ ግንኙነት ለመውጣት። ምን ይዞሽ ነው ጥረት የምታደርጊው? ማን አስሮሽ? ነው ማንም አላሰረኝም፣ ግን ለማወቅ ነው። አይ ልብ አስሮኛል አቡዬ። ደግሞ ማን አስሮሻል? ልብም እኮ ያስራል። ልብሽ ተሳስሮ ነበር? አይ ነው ልብ አስሮኛል። በአንድ ሳምንት ምን አሳልፋችሁ ነው ልብሽ የሚተሳሰረው? ባወቅሽው በሳምንት ነው ወደ ዱባይ የመጣሽው አይደል እንዴ? አዎ በአንድ ሳምንት ነው። እኔ ከመጀመሪያው ነው ወደድኩት። ትገናኙ ነው በአንድ ሳምንት ውስጥ በአካል ይሄኔ አንዴ ወይ ሁለቴ ተገናኝታችሁ ጊዜ ብታሳልፉ ነው። ልክ ነሽ አልኩሽ እኮ። እኔ ውሸት ስለማልፈልገው ነው። ከመጀመሪያውም እኔ ነኝ የወደድኩት። እሱን ተናግረሻል። አዎ ስለወደድኩት ላጣ አልፈልግም። ግን እንዴት ቢመጣብኝ ጥሩ ነው? እሺ ለካሱ ፍቅር ይሸፍንና ፊቱን ማክስ ያደርግና በፍቅር ሴቶች ይጥልና ገንዘብ ነው ለካሱ የሚፈልግ። ገብቶሻል? ከዚህ ውስጥ አስተማሪ ሊሆናቸው የሚችለው ገንዘብ ነው። በጣም ጥሩ። ቀላል አስተምረን ታሪክሽ ታውቂያለሽ። በጣም ትልቅ ትምህርት ነው የሰጠሽ። እኔ ደግሞ ይኸውልሽ ራሴ ሳየው ገና ልጅ ነኝ፣ ወጣት ነኝ። ብዙ ነገሮች ወደፊት ይጠብቀኛል። ግን ባይሆንም እኔ በገንዘብ አላምንም። ያኔ
ፍቅር በገንዘብ የሚገዛ አይመስለኝም። ገብቶሻል? እኔ ወደድኩ እንጂ እሱ እኔም መውደዱ በምን እርግጠኛ ሆናለሁ እያልኩ ሁሌም ከራሴ ጋር አወራለሁ። አንደኛ ብዙ ላይፍ ያሳለፍኩት ሰው ነኝ። ብዙ ነገር ደርሶብኛል። ደህንነቴ ራሱ ከአናቴ በላይ ነው። ለካ እሱ የመሰለው ገንዘብ ያለኝ ይመስሉታል። ያኔ ባለባበስ እንደዚህ የሚገምቱት ሰው የለም። ያኔ ይኖራታል ብሎ ነው የመጣ ነው። ያኔ እኔም ቀላል አልነበርኩም። ያኔ ሳዮ በምንም አጋጣሚ ወደ ገንዘብ ነው የሚገባ። እስቲ ለምሳሌ በምን አይነት አጋጣሚዎች ገንዘብ ጠየቀሽ? እስቲ ምን ሰበብ ፈጠረ? እሱ ነው ሊያስተምር የሚችለው ነገር እዚህ ጋር። እስቲ ገንዘብ ሲፈልግ ታመምኩ ነው፣ የእህቴ ልጆች ታመሙ ነው፣ የገዛ ልጆቹን እንግዲህ የእህቴ ልጆች ብሎ ታመምኩ ነው፣ ወይ ደግሞ ሚስቱን ደግሞ የወንድሜ ሚስት ሊል ይችላል፣ ወይ ሚስቱን እህቴ ሊል ይችላል። ምን ሆንኩ ብሎ ነው ገንዘብ ሲጠይቅሽ የነበረው? እንደዛ አይነት ልክ ነሽ። በጣም ጥሩ ጥያቄ ጠይቀሽኛል። በነገራችን ላይ ከሱ የምወደው ይሄንን ነው። እንደዚህ አይነት በዛ ብሎ አይመጣም። እኔ አለኝ ከወደድሽኝ ወድጄሻለሁ፣ ነገር ግን እኔ የምፈልገው አለኝ ያኔ ገንዘብም በሆነ ነገር ላይ በቃ የሚያስፈልገኝ ነገር ላይ የሚረዳኝ ሰው ነው። ያኔ ገንዘብ ያስፈልገዋል። በቃ በሱ ግንኙነት ውስጥ ይኸውልሽ ምክንያት ፈጥሮ የደከማቸው ወንዶች ናቸው። በመጨረሻ በቃ ስልችት ሲላቸው ደክሟቸዋል። በግልጽ እኔ ገንዘብ ነው የምፈልገው ብለው ይነግሩሻል። ገባሽ? አሁን እሱ ደክሞታል። ብዙ ሴቶችን የፈጠረ አንዴ የሆነ ነገር፣ አንዴ መኪና አደጋ ደረሰብኝ፣ አንዴ እንዲሆንኩኝ፣ አንዴ ሄዳለብኝ፣ አንዴ የሆነ ነገር ሲል ይኖርና መጨረሻ ላይ ምክንያቶች ሁሉ ሲያልቁበት ተስፋ ይቆርጥና ምን ይላል? በሐላል በግልጽ በቃ እኔ ወድጄሻለሁ ከወደድሽኝ ገንዘብ ስጪኝ ይላል። ገባሻ? በትክክል እሱ የዋህ ስለሆነ ምናምን ሳይሆን ምክንያቶች ደክሞታል ማለት ነው። ልክ እንዳልኩ ከዛ እኔ አንቺን አለኝ በውሸት ገንዘብ በውሸት ልቀበልሽ አልፈልግም። ወደሽ ፈቅደሽ እንደው ያኔ የሚያስፈልገኝ ነገር ላይ አብረን ያኔ ወደፊት እንድናድግበት ያኔ የሆነ ነገር መግዛት ሰጥ ለምን በራሱ ነው ሀቢብቴ እዚህ የደረሰበት በራሱ ገንዘብ አይደለም። እኔም እኮ ዋዛ አልነበርኩም። አጣራሁት። ባጃጅም የገዛ በሴት ገንዘብ ነው። ሴት ናት ገንዘብ በሴት ገንዘብ ነው። ባጃጅም የገዛ ላይፉን ሁሉ የሚመራ አንቺ ደግሞ ምን ሊገዛ ነበር ሀሳቡ? በእኔም ደግሞ መኪና ሊገዛ ነበረ ጨምሮባት ሊያሻሽል ነበረ ባጃጁን ወደ መኪና ሊያሻሽል ነበር ሀሳቡ ባጃጁ። አዎ በትክክል ጌታ በትክክል ያኔ ሊያሻሽለው ህይወቱን የሚያኖረው በገንዘብ ነው። ግን ይኸውላችሁ እህቶቼ አትበሉ። አንድ ነገር ልበላችሁ፣ ምንም ብትወጂ ምንም ብታፈቅሪ በየትኛም አጋጣሚ ወደ ገንዘብ ከሆነ በየትኛም አጋጣሚ ወሬው ገንዘብ ብቻ ከሆነ ኖ ከላስ እኔ ከራሴ ጋር መነጋገር ጀመርኩ። ለምን ያንን ደህንነት መልሼ እኔ የምሰራ ለአንተ ነው ወይስ ለራሴ ነው? በቃ ቤት ኪራይ እና ካርድ ከተቻለልኝ እኔ ምንም የምፈልገው ነገር የለኝም። እና የሆነ አጋጣሚ ደግሞ እቃ ልገዛ ከፈለግኩ በዛ ውስጥ አብረን እንድናድጋለኝ ይኸውልህ ወንድሜ ያልኩት እኔ እምቢ አልልህም። እኔም ብልጥ ነኝ። እምቢ አልልህም፣ እሰጥሃለሁ። ነገር ግን አሁን አይደለም። ሰርቼ አገሬ ገብቼ ከጋብቻ በኋላ አብረን የሚያስፈልገህም መስራት የምትፈልገው ያንን ነው አልኩት። ያንን ነው ስለው እየሸሸ ማጣ። ገባሽ? አይጠብቅማ፣ ጊዜ የለውም። አይጠብቅም፣ ሊበላ ይሄዳል። እሺ ያኔ አይጠብቅም። እኔም ስላወቅኩት ምክንያቱም እስከምረሳው ድረስ ያኔ ብሎክ ከውስጤ ብሎክ እስከማደርገው ድረስ ማውራት ነበረውኝ። ገባሽ? እሱ እንደሆነ እቶሽ እንዳይሄድ ተስፋ እየሰጠሽው ነው። ተስፋ አልሰጠውም፣ ለራሴ ተስፋ እየሰጠሁት ነው። ሀቡ እኮ ኢትዮጵያ መጥቼ ተጋብተን ከዛም በኋላ ነው የምሰጠው። ካገባሽውስ በኋላ ለምን ትሰጫዋለች? ሴት ለምን ለወንድ ብር ትሰጣለች? ሰርታ ተለውጠ ልክ ብለሻል ነው እንጂ ማለት ልክ ብለሻል ሀቡዬ፣ ልክ ብለሻል። እሱን ልክ ብለሻል። ነገር ግን ልክ ብለሻል። እኔ ግን የፈለኩት ይኸውልሽ አንድ ነገር ልንገርሽ አቡ፣ እያወራን ከዛ በላይ ማወቅ ነበረብኝ። እያወራን ከዛ በላይ ማወቅ ነበረብኝ።
እንደሞም ተሳክቶልኛል። ብዙ ነገር አወቅኩት። እሽሽ እንደሚወስድ ጫት እንደሚጭም ሰላም ልበላቸው ብላ መጣች። በር አንኳኩታ ኢማጅን እና ይሄ እንዴት ነሽ ማማ? what are you making? samosa. say hello. Okay. Hello. Okay, keep them kissing. hello ማሚዬ እወድሻለሁ የኔ እናት እወድሻለሁ። Yes, I want the snack. Okay. እና አቡዬ ተሳክቶልኛል። ጌታን በደንብ አወቅኩት፣ በደንብ አጣራሁት። እሽሽም እንደሚወስድ አንዳንዴ የልቡን ያወራና ይረሳዋል። ገብቶሻል? ጫትም እንደሚቅም እንደሚጨፍርም ሴትን ብዙ ሴቶች ቢጨፍር ታዲያ ምን ችግር አለው? ይጨፍራ። ደስተኛ ከሆነ ቢጨፍር። አይኑ እኔ አሁን ቆይ ልንገርሽ፣ ይጨፍር ጫቱን ሽሻውን ጦዞ የሚጨፍር ሰው ለእኔ ህይወት ምን ያደርጋል? እኔን ይዞ ገደል ይገባል እንጂ። ገብቶሻል? ምን ይሰራልኛል? እኔ ይሄ ለትዳሩም አይሆንም፣ ያኔ ለምስቱም አይሆንም። ምስቱ ራሱ ቤት ነበራት አሉ፣ ቤቷን አሸጣት፣ ባጃጅ ያዘ። ህይወቷን ያስተካከለችው በአጠቃላይ ሴት ናት። ደግሞ ማለው ከአንዴ ሁለቴ ጥያቄ የሆነብኝ ማለት ብዙ ሴቶችን ያተራምሳል። ያኔ የሆነ ጊዜ ብሎክ አረኩት። አቡዬ ልምጣልሽ ብሎክ ሳደርጎ ከአንዴ 7 ብሎክ ሳደርጎ ምንም አላለኝም፣ ዝማ። የሆነ ጊዜ በደንብ ተጣላንና ብሎክ አረኩ። ምን ቢያደርጉ ጥሩ ነው? አቡ የሴት ፎቶ ፕሮፋይል አልጓል። ብሎክ ውስጥ ገብቼ ሳየው የሴት ፎቶ ነው። ከዛ በኋላ 21 ቆይና በሌላ ኢሞ መጣልኝ። እሺ ብዬ አስተናገድኩት። አወራን፣ ዝም ብለን ነው የምናወራ። እንደማይሆንልኝ አቡዬ አውቄያለሁ በነገራችን ላይ። ከዛ በኋላ በሱም ስንጨቃጨቅ አሁንም ብሎክ አረኩልሽ። እሱም ሌላ ፎቶ የተለየ ሴት አቡዬ። በሶስተኛ ኢሞ መጣልኝ። በሶስተኛ ኢሞም አወራንና የሆነ ታይም ላይ ብሎክ አረኩት። እሱም ሌላ ሴት ፎቶ አድርጎታል። እነዚህ ሴቶች የተለያዩ ናቸው። ገብቶሻል እንዴ? ይሄ ሰው አልኩት የሴት ድርጅት ውስጥ ነው የሚሰራ። አቤት አቤት! እነዚህ ሰዎችማ ተሸወዱ። የነሱን ፎቶ እያረገ በቃ ያቺ ሴት አሁን ተወደድኩ ትላለች ብዬ እኔም እየገመጥኩት እየገመገምኩት መንገዴን ቀጠልኩ። አሁን ምን ያደርጋል መሰለሽ? ከዛ ብሎክስ ፈታው እነዛን 4ቱን ኢሞ ወደ 5 ኢሞ አይጠቀምም። ፎቶውን ይቀይርና ከዛ ጊዜ በኋላ አመት ያደረጋለ 6 ኢሞ አለው። ይኸውልሽ 5ኛው ብሎክ አረኩት። ፎቶውን አልቀየረም፣ በራሱ ፎቶ ነው ያለ። ኦኬ ብዬ ዝም አልኩት። አሁንስ ተሻሽለሃል ብዬ ዝም አልኩት። ግን ያ ኢሞ ደግሞ አይጠቀምም። ፎቶ ያረጋቸውና ፕሮፋይል ያረጋና ደግሞ አይጠቀምም። እኔ ያልገባኝ ነገር ማለት ነው አንቺ ኦልሬዲ ባለትዳርነቱን ከሰማሽ በኋላ ለምን እርግፍ አድርገሽ አልተውሽም? ባለትዳር መሆኑን እያወቅሽ ለምን ታወሪዋለሽ? ባለትዳር ወንድ ማውራት ትክክል ነው? ልክ ነሽ። እንዲያምን ፈልጌ ነበረ። ገብቶሻል? እኔ አሁን ጆሬ ማመን አልፈለኩም፣ አይኔ ማመን ፈለኩ። ምን ያደርግልሻል? ዘመድሽ ታንደበቱ ወይ ዘመድሽ አጣርቶ ይሄ ሰውዬ ባለትዳር መሆኑን ነገረሽ። ካላስ ነገረሽ እኮ የልጆቹ ፎቶ ላከልሽ፣ የመንታ ልጆቹን ፎቶ። ስለዚህ ባለትዳር መሆኑን ልክ ነሽ። ለምን ከሱ ጋር ወሬ ቀጠልሽ? ልክ ባለትዳር መሆኑን እንደተነገረሽ ለምን ብሎ ካላረግሽው? ያንንማ አርጌ መጣልኝ። አይደለም ብሏል፣ ክዷል። አይደለም በምንም አይነት ብሎኛል። ለምን እሱን ትጠይቂያለሽ? ሌባ ከመቼ ጀምሮ ነው እውነቱ የሚናገረው? እና አሁን ይልሻልሽ አሁን ካለሽማ ከአንቺ የሚያገኘው አቡዬ ልክ ነሽ እኮ አቡዬ፣ በዚያ አንቺ ልክ ነሽ። እኔ ግን ቆይ እስቲ በደንብ ላጣራ፣ ለምን በሰማ ሄዳለሁ ብዬ መጨረሻ ላይ አንድ ቀን ጦዞ ነው መሰለኝ እንግዲህ ምን እንደሆነ አላውቅም። ደወለልኝ፣ አወራ። ያን ያመረቅናል፣ ጫት አያጦዝም። እሺ ያመረቅናል። ምን እኔ ምን እንደሆነ አላውቅም። መርቅ ነው የሚሆን ብቻ አላውቅም። እኔ ቅርታ አድርግልኝ ለቃላቴ፣ ምናልባት ከዘለፍኩት ቅርታ አድርግልኝ። አይ ችግር የለም። ግን አንድ ቀን ልክ ስናወራ ሰው ሌላ ነገር ነው። እሺ ጫት አያጦዝም፣ ጫት ያመረቅናል። ስለዚህ ጫት ቃሚ ከሆነ ባልሽ የነበረው ቦይፍሬንድሽ የነበረው መርቅ ነው ነው ማለት ያለብሽ። መጦዝ ሌላ ጉዳይ ነው። እሺ
ሺሻም አይቀረውም እሱ ምንም የሚቀረው ነገር የለም። ሺሻም አያጦዝም። የሚያጦዘው ሀሽሽ ነው። እሺ እኔ ምን አውቃለሁ ወደዛ ከፍ እንዳለ አላውቅም። በእርግጥ ይቅርታ አድርግልኝና ከዛ ልክ ደወለልኝና አንተ በትክክለኛ ስሙ እስከ ቅድመ አያቱ ጠራሁት። ያኔ አባቱን አልፌ እስከ ቅድመ አያቱ ደነገጠ። ከአባት ቀጥሎ ሀያቱ ጠራሽ? አይዋ ሀያቱ። ከዛ ደነገጠ። ኬት አባሻ መጣሽ አለኝ። እንዴ ምን አባ ያሳፍራሃል እንዴ አልኩት። አይ አሳፍረኝም፣ ግን አንቺ የኔ ስም ጓደኞቼ ናቸው የነገሩኝ አለ። እየነገሩሽ አስተዋውቀኸኛል ሰውዬ? አላስተዋወቅከኝም። እና ከየት ነው የምትለቃቅሚ? እኔ አለቃቀምኩትም አንተ ነህ የነገርከኝ አልኩት። ይኸውልሽ አቡዬ አንተ ራስህ ነው የነገርከኝ። አንተ በውሸት ስም እኮ ነው የተዋወቀሽ፣ አልነገረሽም። እሱ ግን አንቺ ልክ ነሽ እኮ አውቄ ነው ገብቶሻል። ምን ያህል ጎበዝ እንደሆነ ለማወቅ ነው። ምን አርግልኝ ብዬ ነው የነገርኩሽ አለኝ። እሱ አንተ ታውቃለህ፣ አንተ ጦዘ የምታወራ ነገር አታውቅም። አይ ፍቅርሽ ይሆናል ብሎ አለፈው። ገብቶሻል። ያ ነገር ግን አስደነግጧል። ግን እኮ አልኩት፣ ግን እኮ ልጆችም አለኝ ባለትዳርም ነኝ አካሌ ይባላለሁ ብለህኝም ነግረህኛል። የእናትህ ስም ደግሞ አካሌ አይደለም ብዬ የእናቱ ስምም እስከ አባቱ ነገርኩት። የነማን ቤተሰብ እንደሆነም ነገርኩት። ያኔ በገጠር አለ እና አካሌ ቤተሰብ የሚባሉት እሱንም ስነግሮ ደነገጠ፣ ፈራ። ገብቶሻል። አሁን እዚህ ቦታ ምንም አማራጭ አልነበረውም ከፊቱ። ትውልድ ቦታውንም ስነግሮ በቃ አንቺ ሴጣን ነሽ አለኝ። ሰውም አይደለሽም እንደው አንቺ መንፈስ ነሽ። እንኳን ቤት ሄደሽ ነው ያጣራሽው አለ። አንቺ ምንድን ነው ታስፈሪያለሽ አለኝ። እኑ ከየት ነው የምትለቃቅሚ? እኔ የነማን ልጅ እንደሆንሽም አላወቅኩሽም። አንቺ በህይወትሽ ኢምፖርታንት ነገር የለሽም። ስለሱ ስታጣሪ ከምትውይ ለምን እርግፍ አድርገሽ አታዩም? ባለትዳር መሆኑን ስትሰሚ እርግፍ አድርገሽ መቶ ይሻል። የእሱ ትውልድ ቦታ ልክ እንደ ሰላይ እንደ ማፊያ እሱን ከምታጣሪ ጊዜሽን ሌላ ወንድ በመጀናጀን ሌላ ለትዳርሽ በማብሰል ጊዜሽን ብታጠፊ ይሻልሻል። እንደማይሆንሽ እያወቅሽ እሱን ማፋጠጥ እሱን ማዋረድ ምን ጥቅም አለው? ምን ታገኛለሽ? ልክ ነሽ። ቆይ ጥቅሙን ያገኘሁት ልንገርሽ ሀቡዬ፣ እዚህ ቦታ ጥቅሙን። አዎ ባለትዳር ነኝ፣ አዎ ልጆችም የኔ ናችሁ፣ አዎ ሚስቴን ግን ፈታዋት አለኝ። አይ ይሄ ፍቺ ሙሻት ነው ብዬ እርግፍ አድርጌ ተውኩት፣ አሳመንኩት። ከአንደበቱ ከሰማው ቀን ጀምሮ ስልኩን ብሎ ካረኩት በምንም አይነት አንገናኝም። ከልቤን ብሎ ሆኗል፣ ወጥቷል። ገብቶሻል። ህይወቴ ሳይበላሽ ህይወቴን ማድኛለሁ ብዬ ተውኩት። እኔ ብዙ ጊዜ አቡዬ ጆሮዬን አላምነውም። ገብቶሻል። ሰው ጨምሮም ያወራል፣ ግን ከሱ ልክ ስናወራ